የኔ እናት ደህና ውለዋል? ቤቶት ይወስዱኛል? ወስድሻለሁ። እሺ ቤቶት ይሰዱኝ የኔ እናት። የኔ አባት ደህና ዋላችሁ? እንዴት ናችሁ? አብራችሁ ነው የምትኖሩት? ሌላ ሰው የለም? ልጅ የለም? የለም። ማንም ያግዛችሁ? ምንኛው በእኛው ነው አብረን እንደኖርነ ተጧጡረን እንሞታለን እየነበረ አቅቶ እዚህ ተቀምጠን ገበያን መዋል አቃተ፣ ሁሉን አቃተ። ዝም ብለን ነው የእግዚአብሔሩን ጉድ አብረን እንቀበር እንደው ብለን ምናየውና ምናንጎላች። ልጅም ዳር ለዳር ቢኖር ያሁኑ ጊዜ ልጅ ይሄን ነው ያለውነን የዳሪ መሬት ማጠንኛን ብለው ነው እንጂ እኛንን ዙሩ አለና ምን ብላታለው ብለሽ እናት ዓለም ያምላክን ጉድ ነው ምንይ ዝም ብለን። የኔ እናት አቤት አባቴ ተክለ ዮሐንስ የሚባል ወንድም እናቴና አባቴ መርቁኝ ጾለት አድርጉልኝ እኔም አንድ ልጅ ነኝ ብሎ 10,000 ብር ልኮላችኋል። ያቆይልን ሰው በላይ ያውለው። አሜን። ወላዱ ክባዱ አሜን አሜን። እንደ ሰው ሆኖ አሜን ያቆይልን ናት። አሜን። በሰማይ እንግዲህ አርጋችሁ ትሄዳላችሁ። እድሜ ነበት ምን አድርገን ተክለ አርጋችሁ ትሄዳላችሁ። ይስጥልን ወታይዛን ብለን የዋባዲስ ቁጭ ብለን ያለነው እግዚአብሔር በበላውም እንድችሎ ይቀበልልኝ። አሜን። እንድችሎ ይቀበልልኝ። አሜን። ያቆያችሁ። አሜን። ተባረኩ። አሜን። ብርኩኑ ጓደኛ በላይ ያርጋችሁ። አሜን። ማጣት ሆነና አዲያ እግዚአብሔር ወዚህ ጉቻ አረገነ በእኛም መመጣ እንድላችን ይውሰደን እንጂ ምን እናረጋለን ብለን አሁን ምን ይሆን እያልነ ቁጭ ብለን ህብየትችን ስንዋራ ደሮ አልገዛችሁም ለነገ? ኧረ ያችንን ያቅማችን ወትሮ ሳለ ጊዜ እንገዛ ነበር። ጉልበት ሳለ ሀብት ሳለ አሁን እንትን መጣና ምን ይገኝ ቢወስደንም እንግዲህ እድሜ አንለምንም ስንል ይህን ያወረደ አምላክ ጌታ ኢየሱስ ክርስቶስ ማሩን ወተቱን ይስጥልኝ ለናንተ። አሜን አሜን። ለናንተ ይስጥልኝ። ናቴ ተክለ ዮሐንስ የሚመረቁት እሱ ነው የላከለው። ተክለ ሃይማኖትን እድሜ ለእድሜ ይቀጥልልኝ። አሜን። ያሁኑ ብቻ ምርቃና አይደለም ምንጊዜም ግባተ መሬት ስትገባ ያንተን እድሜ ያንተን ጤና ነው ምለምንልኝ። እናት አለ አሜን። ጣና እድሜን ጎዳና ያድርግልኝ። አሜን። እናቴ እመቤቴ በላይኛውም በመሬትም በሁሉም ተጠቃሚ አርግልኝ። አሜን አሜን አሜን። ሰውላይ ያውለ አሜን። ጤና ነው መልካሙ ሀብቱ ጤና ነው መልካሙ ጤናን ይስጥ። አሜን። እግዚአብሔር እናቴ የሰሞደዱን ይስጥ። አሜን